የተሰጡ ምላሾች አጥጋቢ አለመሆናቸውን እስካሁን የመጣንበት ሂደት ያሳያል። 1. መጅሊሱ አካታች ይሁን ብለን ላቀረብነው ጥያቄ 5 ዑለሞች የፌዴራል ዑለማ ምክር ቤት አባል እንዲሆኑ ከመደረጉ ውጭ የተሰጠ አጥጋቢ ምላሽ የለም። 2. የመጅሊስ ምርጫ ከመካሄዱ በፊት በኃይልና በጉልበት የተነጠቁ መስጂዶች፣ መድረሳዎች፣ ሀድራዎችና ሀሪማዎች ቀድሞ ወደ ነበሩበት ይዞታ መመለስ አለባቸው ብለን ዝርዝር መረጃ የያዘ ዶክመንት ለመጅሊሱ የቀረበ ቢሆንም የተነጠቁ ተቋሞቻችን ለማስመለስ አጣሪ ኮሚቴ ወይንም ግብረ ኃይል ይቋቋም በሚል ጉዳዩ እየተጓተተ ስንዝር ፈቀቅ ሳይል ተቋሞቻችን በተቃራኒ ወገን እንደተያዙ ቀጥለዋል። 3. የዑለማ የጋራ መግባቢያ ሰነድ በጋራ እንዲጸድቅ ላቀረብነው ጥያቄ ምንም ምላሽ ካለመኖሩ በተጨማሪ በአንድ ወገን የጸደቀው የምርጫ ቦርድ መመሪያ ምንም ማሻሻያ ሳይደረግበት ቀጥሏል። የምርጫ ማስፈጸሚያ ደንቡ አካታች የሆነ የምርጫ ማስኬድ እንዲችል አማራጭ ሀሳቦች የቀረበ ቢሆንም የመጅሊሱ ምርጫ ቦርድ አማራጭ ሀሳቦችን ለመቀበል ፈቃደኛ አልሆነም። 4. የመጅሊሱ ምርጫ ቦርድ ከፌዴራል እስከ ወረዳ አካታች ሆኖ እንዲዋቀር ለሚለው ጥያቄ የፌዴራል መጅሊሱም ሆነ የፌዴራል ምርጫ ቦርድ ፈቃደኛ ሳይሆኑ ቀርተዋል። ከወሎ በመጡ መሻይኮች ጥረት ተቋቁሞ የነበረው የምስራቅ አማራ ምርጫ አስፈጻሚ ቡድን ስራ እንዳይሰራ በፌዴራል ምርጫ ቦርድ በመገደቡ ወደ ስራ ሳይገባ ስሙን እንደያዘ መክኗል። 5. የፌዴራሉ ምርጫ ቦርድ ከአህለ ሱና ወልጀማዓ ሱፊያ ሙስሊም ማህበረሰብ የሚቀርቡለትን አቤቱታዎችን ትኩረት ሰጥቶ ችግሮችን ከመፍታት ይልቅ ወገንተኛ በሆነ መልኩ አለባብሶ ምላሽ በመስጠት ምርጫው የአንድ ቡድን ሆኖ እንዲቀጥል እየሰራ ይገኛል። 6. የመጅሊሱ ምርጫ ቦርድ ከታክስ ፎርሱ በዶክመንት ለቀረቡለት ጥያቄ ምላሽ ለመስጠት ፈቃደኛ አለመሆኑ ምርጫው ለአንድ ቡድን ምቹ እንዲሆን እየሰራ ለመሆኑ ማረጋገጫ ነው። 7. በመላ ኢትዮጵያ አህለ ሱና ወልጀማዓ ሱፊያ ሙስሊም ማህበረሰብ በሚበዛባቸው መስጂዶች የመራጭነት ምዝገባ አለመካሄዱን ማረጋገጥ ችለናል። በኦሮሚያ፣ በአማራ፣ በአፋር፣ በቤኒሻንጉል እና ሌሎችም ክልሎች ሱፊይ ሙስሊም ማህበረሰብ በሚበዛባቸው መስጊዶች የምርጫ ምዝገባ አልተካሄደም። 8. የኦሮሚያ ክልል መጅሊስ የአህለ ሱና ወልጀማዓ ሱፊያ መስጊዶች 10,000 ብር ካልከፈላችሁ እውቅና ካልሰጣችሁኝ በመስጊዶቻችሁ የምርጫ ምዝገባ አይካሄድም ብሎ በመከልከሉ በብዙሃኑ የኦሮሚያ ክልል ውስጥ የመጅሊስ ምርጫ ምዝገባ አልተካሄደም። ከወራት በፊት የፌዴራል ምርጫ ቦርድ ይህን ጉዳይ ቀርቦለት እልባት እንዲሰጥ ቢጠየቅም ቦርዱ ችግሩን ለመፍታት ፈቃደኛ አልሆነም። 9. ምርጫ ቦርዱ ቋሚ የሆኑ የምርጫ መመሪያ ደንብ የሌለው በመሆኑ በየሳምንቱ አዳዲስ የምርጫ መመሪያዎችን በማውጣት የምርጫውን ሂደት የማይጨበጥ አድርጎታል። በብዙ ግድፈቶች የታጨቀው ምርጫ ሊካሄድ 2 ሳምንት ያነሰ ብቻ የቀረው በመሆኑ ቀጥሎ የምናቀርባቸው አንኳር ነጥቦች በአፋጣኝ እንዲመለሱ እንጠይቃለን። 1. በአገር አቀፍ ደረጃ በሁሉም ክልሎች የምርጫ ምዝገባ ባልተካሄደባቸው መስጂዶች ባለው አጭር ጊዜ ምዝገባ እንዲፈጸም። 2. በዑለማ አመራረጥ ዙሪያ ያለው አሰራር ቋሚ፣ ግልጽና ወጥ የሆነ ህግ ወጥቶለት 50% የዑለማ ምክር ቤቱ የአህለ ሱና ወልጀማዓ ሱፊያ ዑለሞች በማካተት እንደ አዲስ እንዲዋቀር እንጠይቃለን። 3. የፌዴራል መጅሊስ ምርጫ ቦርድ አግላይነቱን አቁሞ ችግሮችን ለመፍታት ለምናደርጋቸው ከፍተኛ ጥረቶቻችን ቦታ ሰጥቶ ለውይይትና ለመፍትሄ አካል በመሆን እስካሁን ላቀረብናቸው ጥያቄዎች አፋጣኝ ምላሽ እንዲሰጥ። 4.
የዘርፍ ተመራጮች እጩን አቀራረብ ላይ የአህለሱና ወልጀማዓ ሱፊያ ሙስሊሞች በቂ ኮታ ተመድቦላቸው ማህበረሰባችንን እምነቱን፣ ታሪኩንና ተቋማቱን የሚያስጠብቁለትን መሪዎቹን እንዲመርጥ ነጻነት እንዲሰጠው አጥብቀን እንጠይቃለን። የፌዴራል መጅሊስ ምርጫ ቦርድ ከላይ ላቀረብናቸው አቤቱታዎች በ3 ቀናት ውስጥ በጽሁፍ መልስ መስጠት ካልቻለ እና ለውይይት በእንቢተኝነቱ ከቀጠለ እንደ ነባሩ የኢትዮጵያ አህለሱና ወልጀማዓ ሱፊያ ሙስሊም ማህበረሰብ ህገ መንግስታዊ መብታችንን በመጠቀም በህግ አግባብ መብታችንን ለማስከበር አሳታፊ፣ አካታችና ፍትሃዊ ካልሆነው ምርጫ ተሳታፊነት ለመገለል የምንገደድ መሆኑ ታውቆ የሚመለከታቸው አካላት ሁሉ ማስተካከያ እርምጃ እንዲወስዱ በአክብሮት